ዘላቂ የሆነ የዕለት ተዕለት የአምልኮ ልማድ እንዴት መገንባት ይቻላል? ይህንን ቻናል ላይክ እና ሰብስክራይብ በማድረግ ይተባበሩ። መልካም ቆይታ። ሳምንቱን በብርቱ ጀምራለሁ። መጽሐፍ ቅዱስ አነባለሁ፣ እጸልያለሁ፣ ጆርናል አደርጋለሁ እና ከዚያ ልክ እንደውለው ህይወቴ ስራ ይበዛበታል። በድንገት እንደገና ወደ ድሮ እመለሳለሁ። ሁላችንም እኮ ጥሩ ሀሳብ አለን። በመንፈሳዊ ነገር ማደግ እንፈልጋለን። ግን ይሄ ተነሳሽነታችን አይዘልቅም እና ልክ በሳምንቱ አጋማሽ ላይ እንደገና ከእግዚአብሔር ጋር እንደተቆራረጥን ይሰማናል። ቀላል እውነት ይሄ ነው። ወጥነት ከጥንካሬ የበለጠ ኃይለኛ ነው። የማይካድ እውነት እንደሚባለው ማለት ነው። የሆነን ነገር አንድ ጊዜ ብዙ ማድረግ ሳይሆን በየቀኑ በትንንሽ ሂደቶች በመከፋፈል ማድረጉ የበለጠ ውጤታማ ያደርገናል። መጽሐፍ ቅዱስ ገላትያ 6:9 ላይ ባንዝልም በጊዜው እናጭዳለን፣ መልካም ስራን ለመስራት አንታክት ይላል። ይኸውልህ ወዳጄ፣ አንድ ነገር ልብ በል። God rewards what is done repeatedly, not occasionally። እግዚአብሔር አልፎ አልፎ ለምታደርገው ነገር ሳይሆን በተደጋጋሚ ለምታደርገው ነገር ይክሳል። ወጥነት የምናጣበት ምክንያት ምን ይሆን? በሶስት ምክንያቶች ወጥነት እናጣለን። አንደኛው የእቅድ አለመኖር። የሆነ ሚራክል የሚፈጠር ይመስል እሱን ተስፋ አድርገን ቁጭ። ሁለተኛ ምንም መዋቅር የለንም፣ በቃ በሞቲቬሽን ተለክፈናል። ሶስተኛ ግብ የለም። ያው እቅድ ከሌለ ግቡን አታስቡት። ብቻ ስኬት ምን እንደሚመስል አናውቅም። ግን አትጨነቁ፣ እግዚአብሔር ጋር ቀላል የሆነ መፍትሄ አለ። ዛሬ ይህንን ችግር የሚፈታልን ድንቅ መፍትሄ እነግራችኋለሁ። ስለ ሶስቱ የወጥነት መፍትሄዎች እንዲህ ልበላችሁ። የመጀመሪያው ግልጽነት ይባላል። ስለምታደርገው ነገር ግልጽ የሆነ አቋም ማስቀመጥ። ምን ማለት ነው? የምታደርገውን ወቅ ከመጠን በላይ አታወሳስበው። ቀላልና ተደጋጋሚ የሆነ ስርዓትን ምረጥ። ለምሳሌ እቅድህን ሰብስበውና የዕለት ተግባር ላይ እንዲያተኩር አድርገው። ይህም ማለት ዴይሊ ታስክ እንበለውና በየቀኑ አንድ ምዕራፍ ማንበብ። ይሄ ማለት በየቀኑ ችለህ እንኳን 2-3 ምዕራፍ ማንበብ ብችል ያ እንደ ቦነስ እንጂ እንደ ግዴታ አንድ ምዕራፍ እንደሆነ አስቀምጥ። ሌላኛው 10 ደቂቃ መጸለይ። አንተ 20-30 ደቂቃ ብትጸልይ ልክ እንደ ቃሉ ቦነስ እንጂ የሁሉ ግዴታ 10 ደቂቃ መሆኑን አስቀምጥ። ምን ማድረግ እንዳለብህ ስታውቅ አእምሮ መቃወሙን ያቆማል። ሁለተኛ ምልክቶች። የማንቂያ ሰዓት፣ መጽሐፍ ቅዱስ፣ ጸጥ ያለ ጠዋት። ምልክት ቀስቃሽ ነው ይባላል። አእምሮን የሚያስታውስ ነገር። ለምሳሌ ከእግዚአብሔር ጋር ለመገናኘት ጊዜ ነው እንበል። ለዚህ የሚረዱ ምልክቶችን እናስቀምጥ። ልክ ከእንቅልፍህ እንደነቃ የአምልኮ መዝሙር። ሌላኛው ማታ ስትተኛ መጽሐፍ ቅዱስን ፊት ለፊት አስቀምጠ መተኛት። ሶስተኛው ከእርሱ ጋር የሚገናኙ ጥቅሶችን በሚታዩ ስፍራዎች ላይ መለጠፍ ወይም ማድረግ ሊሆን ይችላል። ወደ ሶስተኛው ስንመጣ ቁርጠኝነት ይባላል። ቁርጠኝነት ማለት ፍጹምነት ማለት አይደለም። ቁርጠኝነት ማለት ነገሩን ማድረግ ባትፈልግ እንኳን ማድረግ እንዳለብህ በማሰብ ለቃልህ መገኘት ማለት ነው። ታዲያ እነዚህን 3 ነገሮች እያደረግ ስትመጣ ምን ይፈጠራል? ሰው የልማዱ ውጤት ነው እንደሚባል በሁለንተና መንፈሳዊም ሆነ ጤናማ የሆነ ማንነትን ትገነባለህ። ልብህ የተረጋጋ ይሆናል። እስቲ አንድ ቀለል ያለ ዕለታዊ እቅድ እንይ። ዛሬ ልትጀምረው የምትችለው ፈጣን የዕለት ተዕለት የአምልኮ ስርዓትን እናስብ። የመጀመሪያው 20 ሰከንድ የዝምታ ጊዜ። ሁለተኛው አንድ ምዕራፍ አንብብ፣ አሰላስል፣ እግዚአብሔር ምን እያለ ነው ብለህ ጠይቅ። ሶስተኛው ለ10ም ለ20 ደቂቃ ጸልይ። በመጨረሻም ማስታወስ፣ እግዚአብሔር ፍጹም ሰው አይፈልግም፣ ነገር ግን ወጥ የሆነ ወይም ደግሞ ኮንሲስተንሲ ወይም ዲሲፕሊን ያላቸውን ሰዎች ይፈልጋል። እና በየቀኑ ወደዚህ እውነት ራስን በማምጣት ለጥቂት ደቂቃዎችም ቢሆን ልብህን እየቀረጽክ እምነትን እያጠነከን እናም ወደሱ እየቀረብክ። እና አስታውስ ወዳጄ፣ ወጥነት ፍጹም አያደርግም፣ ያሳድግሃል እንጂ።